ሙሴን ምድረ በዳ ላይ ያደከመ ያዛለ ውሃ ሲያጣ ለውሃ የሚጮህ መብል ሲያጣ ለመብል የሚጮህ መብል መቀየር ሲፈልግ ግብጽ የሚመኝ ዱባ የሚመኝ አንድ እውነት ነግርሃለሁ። እንዲህ አይነት ማንነት አዲስ ክብር ውስጥ ያስገባል። የጨከነ ዘንድሮ 2018 ጌታ ተናግሮኛል። የጨከነ የወሰነ አስተሳሰቡ ላይ አመለካከቱ ላይ ራእዩ ላይ ህልሙ ላይ ፈሳዊ ነገሩ ላይ ለመስራት የወገነ እግዚአብሔር በህይወቱ አዲስ ነገር ያበቅላል። ጌታ የባርነት መንፈስ ተመታ። እኔ ከአንዳንዶች ላይ ሲመታ አየሁ። የባርነት መንፈስ ተመታ። የድህነት ባርነት ሲመታ አየሁ። ድህነት ባሪያ ያረጋል። ዛሬ ይመታ። የሰው ፊት እንድታይ ያረጋል። ይመታ። ወይኔ ስንት ሰው አዲስ ነገር ናፍቋል። ያው እግዚአብሔር ምስክሬ ከጨከንክ ከወገንክ እግዚአብሔር አዲስ ነገር አዘጋጅቶናል። ደግሞ ቃል ብቻ የሆነ አይደለም። የሚበቅል አዲስ ነገር፣ የሚያቆጠቁጥ አዲስ ነገር፣ የሚያፈራ አዲስ ነገር፣ የሚታይ አዲስ ነገር፣ ለሱ የሚባል አዲስ ነገር ወደ ቤታችሁ ይገባል። እኔ ይሄንን ቃል ጌታ ለዚህ ዓመታዊ ድምጽ አርጎ ሲሰጠኝ ብዙ ነገር ወደ ኋላ ሄጄ አየሁ። እንደ ቤተ ክርስቲያን አየሁ። እንደ ኢትዮጵያ ቤተ ክርስቲያን እንደዚህ ሳይሆን እንደ ኢትዮጵያ ጠቅላላ እንደ ሀገር አየሁ። ወደ ኋላ ተመለሱ። የባለፉ 9 እና 10 ዓመታቶችን አየሁ። እግዚአብሔር የተናገረኝን ትልልቅ ድምጽ አስታወስኩት። እግዚአብሔር ለምድሪቷ ይዞት የመጣውን ለውጥ የተናገረኝን አስታወስኩት። ለምንድን ነው ታዲያ ብዬ ስጠይቀው ጌታ ይህ ህዝብ ለአዲስ ክብር የተዘጋጀ ለአዲስ ነገር የተዘጋጀ አይደለም። ስለዚህ እኛም ዋጋ ከፈል፣ ሌሎችንም ዋጋ አስከፈል። ኢቭንን የሚቆርጣችሁ የሚከፋችሁ ካለ ይፍክፋችሁ። መንፈስ ቅዱስ ያለኝን ነው የምነግራችሁ። አገር መሪዎችን ጭምር ዋጋ አስከፈል። አቅጣጫ ደግሞ የሚገርመው እግዚአብሔር በመጣበት ፍጥነት እጥፍ ካላልክ የሚገርምህ ነገር ከባድ ነው። ሌላ አቅጣጫ ነው። እንደ ውርዱላ ነው የምትደናበረው። መሪዎችን እንደ ውርዱላ አደናበር። እኛ እንደ ውርዱላ ተደናበርን። ያው እግዚአብሔር ምስክር 2018 ፈለጋችሁትም አልፈለጋችሁትም እግዚአብሔር አዲስ ነገር ያበቅላል። እንደ ኢትዮጵያ ያበቅላል። እንደ ምድር ያበቅላል። እንደ ቤተ ክርስቲያን ያበቅላል። ስንት ሰው ለጻፈው ራእይ ብድግ ይላል። ስንት ሰው ወደ ውስጡ ለሚመጣ ትልቅ ሐሳብ ብድግ ይላል። ብዙ ሰው ትልልቅ የተስፋ ቃል ሰምቷል፣ ግን ወደዛ ተስፋ ቃሉ መራመድ ያቅተዋል። አጠገብ ያለው ሰው ጨበጥ አርጋውን ወደ ተስፋ ቃል ስትራመድ በሉት አዲስ ክብር ይጠብቅሃል። አዲስ ነገር ይበቅላል። አሁን መራመድ ጀምር በሉት። ካልተራመድክ ግን በሉት አታየውም በሉት። እያየው ነው 2018 የሚራመዱ ሰዎች እያየው ወደሚበቅለው ኪዳናቸው አካል ወደሚለብሰው የተስፋ ቃላቸው በኢየሱስ ስም መራመድ ሆነ።